የጭንቀት ነው የጭንቀት የሚባል አስተያየት አለ እንዴ ክፋት ነው እንጂ ነገሩ ድሮም የኔ ነገር እንደማይጥማት አውቃለሁ የጭንቀት እንተዋወቃለን ወይ ሰዓታችን ላይ ደርሰናል ዛሬ እሁድ ነው እንተዋወቃለን ወይ እንባባለን ማረፍ አልችልም ነው ስራ የለውም ረፍት አያስፈልገውም ነው ይቅርታ በስዬ እንደረበሻለሁ እሺ የዛሬ እንግዶቻችን ደጀን ተስፋዬና ፍቅርተ ወርቁ ብርሃን ወርቁና ገነት አበራ ዲቃኒሽ ምን አለበት ቀንሽ ትንሽ ማርፍ ምን አለበት በስዬ ይሄው ዘጋው ማን አሁን ዝጊው አልኩ ዝጊ ወጣኝ ነው ስራ የለውም ቤት ተጎልቶ ቴሌቪዥን እንኳን አያሳየኝም ለማስባል ነው በስዬ ረበሸኛል ማን ረበሸኝ ዲ እሺ ይቅርታ በቃ ጭንቀት ለምን ነው እንደዚህ የምታይ ምን ስራ የለውም ምን ተሸርፍ ያለው ምን ሆኛለሁ አረ እናት እንዴ ያለው መፈለግ ነው ያለው ባለ መፈለግ ነው እንግዲህ አረ እንደዚህ አይባልም ስራ ስለሌለኝ የሚባለውንም የማይባለውንም አንቺ ልትመርጭልኝ አምርሻል ስራ የለኝም እንጂ ቋንቋው አልጠፋኝም ጭንቀት መልሽልኝ እንጂ ንቀት ነው ስራ የለውም ብለሽ ነው አይደለም ማትመልሽልኝ ንቀት ምን እዛ ላይ ያስፈጠጠሻል ጠፍቷል አይደል እንዴ በስዬ ምን ሆነሃል እንዴ እንዴት ንቀሃለው ባለ እኮ ነህ እኮ ባልሽ ስለሆንኩ እንጂ እንደ ሰው አታከብሪኝ አረ በጣም ነው ማከብረ በስዬ ልጆቼ ያከብሩሃል እኔ ያከብራለሁ ሁሉም ሲያከብራል በስዬ አታጽናኝ ባክሽ አታጽናኝ ስራ የለውም ብለሽ ነው የምታጽናኝ በስዬ በቃ እንደውም የቅድሙን ሐሳቤን ትቼዋለሁ ስራ መፈለግ የማይጠበቅብህም አንተ ደስ ያለህን ነገር ሆነ ለምን በቃ ለምን አትቀጠርም ስራ አታገኝም ነው ስሚ እኔ ቤተሰቤን ላገልግል ብዬ እንጂ እኮ ወጣ ብል ጄን ስሞ የሚቀበሉኝ ባለሙያ እኮ ነኝ እኔ እኮ በስንቱ ነኝ እሺ በቃ ተቀጠር አልቀጠርም ለምንድን ነው የምቀጠረው ነገርኩሽ አሰብኝም እንዴ የቤት ውስጥ አባወራ ነኝ ጭንቀት ወይኔ ጉዴ ቀንሽልኝ እንጂ ምኑን ነው የምቀንሰው አጥፍተሽዋል Thank you. ቴሌቪዥን አያሳየኝም ለማለት አይደለም ይሄው